ጸሎት እንዴት ይጣላል? እኔ በጣም ነው የሚገርም። እንዴት ነው ጸሎት ሰው የሚጣላው? በጣም እኮ ነው የሚገርመኝ። ሚኒንጉ ሲጓደል አንድ ነገር ያስጠላቸዋል። ሚኒንጉ ካልገባቸው ትርጉሙ ስላልገባው ብዙ ሰው ጸሎት ቸርች ራሱ ይመጣ ጸሎት ካለቀ በኋላ መዝሙር ሰዓት ላይ ይመጣል። ከዛ በኋላ ልክ መጨረሻ ላይ ቃል ግን ጸሎት ሰዓት ላይ ጥፍት ይላል። ምንድነው ይሄ ዞር ከጸሎት ኬት የመጣ ፋሽን ነው? ሰው እንዴት ጸሎት ይጣላል? ጸሎት ማለት ምን ማለት ነው? ጸሎት ቤግ ማድረግ ማለት አይደለም። ጸሎት የኢንቲሜሲ ስፍራ ነው። You cannot know God without prayer. No matter how much word you know. ብዙ ሰው ጥቅስ ያውቃል፣ እግዚአብሔርን ግን አያውቅም። ብዙ ሰው ጥቅስ ያውቃል፣ ባይብልን ግን አያውቀውም። እግዚአብሔር የሚታወቅበት ስፍራ የጸሎት ስፍራ ነው። ኢየሱስ ያልጸለየበት ቀን የለም። አሁን እኔ በጣም የሚገርመኝ ነገር ነው። ኢየሱስ ሲጸልይ ኤቭሪ ዴይ ወደ ተራራ ወጥቶ ይጸልይ ነበር ይላል። በየቀኑ እንደውም አንድ ስፍራ ላይ ኢየሱስ ሌሊቱ ሙሉ ሲጸልይ ያደረ ይላል። ኢየሱስ አዳር ጸሎት ኢየሱስ እኮ ነው። አያችሁ፣ ኢየሱስ ከአብ ጋር ከአባቱ ጋር ፌሎሺፕ ነበር የሚያደርገው እንጂ ቤግ እያደረገ አይደለም። አረ ሚራክል አጠረ፣ ሚራክል ዳቦ እናንተን ሼም እንዳይዘኝ እዛ ዳቦ እንዲበዛላቸው እያለ አይደለም። It's a place of fellowship. When you know the meaning of prayer, you love prayer. You cannot live without it. ይከፋል፣ ሆድ ይብሳል። በጸሎት ስፍራ ያልተለማመድከው እግዚአብሔር በአደባባይ አትገልጠው።